ራሳችን ከህመም ስቃይ ወይም ደግሞ ፔን ቦዲ ጋር አንድ አድርገን ማየታችን፣ ይህንን በመረዳት ከእርሱ ጋር ያለንን ቁርኝት ስንሰብር የህመም ስቃይ አካሉ ምን ይሆናል? የት ይሄዳል? ከቪዲዮ ጋር አብራችሁ። ውድ የጸዳል ቲዩብ ቤተሰቦች ቪዲዮን ከወደዳችሁትና አስተማሪ ሆኖ ካገኛችሁት ሰብስክራይብ በማድረግ ያሉት። ይህ ጸዳል ቲዩብ በአሁናዊ ቅጽበት ላይ በመገኘትና በንቃተ ህሊና በመቆየት የስሜት ህመም አካሉ በጥልቀት ተመልከቱ። ኢነርጂውን በጥሞና አዩት። የዚያኔ የስሜት ህመሙ የእናንተ ሐሳቦችን መቆጣጠር አይችልም። ለምሳሌ የቁጣ ኢነርጂ በስሜት ህመም አካላችሁ ላይ የበላይ ሲሆን የንዴት ሐሳባችሁ እንድታስቡ ያደርጋችኋል። ሌሎች ያደረጋችሁትን ወይም እነርሱን ምን ማድረግ እንዳለባችሁ በማሰብ የበለጠ ትናደዳላችሁ። የዚያኔ አእምሯችሁን ስለምትስቱ የስሜት ህመም አካሉ እናንተን ይሆናል። ንዴት ከውስጡ ህመም ይይዛል። የንዴት ሐሳብ ማሰባችሁ ደግሞ ለስሜት ህመም አካል ወይም ፔን ቦዲ ጥቃት ያጋለጣችኋል። ምክንያቱም አእምሯችሁን ንዴት ስለሚያስባችሁ። አእምሮ መሳት በማለት የምገልጸው ሁኔታ አንድ ሰው ራሱን ስሜታዊ ወይም ደግሞ አእምሯዊ ምስልና ማንነት ጋር አያይዞ ሲገነዘብ ማለት ነው። ይህ የሚፈጠረው ተመልካች መሆን ሳትችሉ በንቃተ ህሊና ላይ ተገኝታችሁ የስሜት ህመም ወይም ደግሞ ፔን ቦዲ ከሐሳቦቻችሁ ጋር ያለውን ቁርኝት መመልከት ስትችሉ የተፈጥሮ ቅርጽና ይዘት ለውጥ ሂደት ይከሰታል። የስሜት ህመም ወደ ነዳጅነት ተቀይሮ ንቃተ ህሊናችሁን በበለጠ ኃይል እንዲበራ በማድረግ ሂደት ይህንን ሂደት በቀላሉ ለመረዳት ጥንታዊ የአልኬሚ ጥበብ ተራ ብረትን ወደ ወርቅ እንደሚቀይር ይህኛው የይዘት ለውጥ ትራንስሚሽን ደግሞ የስሜት ህመምና ስቃይን ወደ ንቃተ ህሊና ይለውጣል። ውስጣዊ መሰንጠቃችሁ ተፈውሶ በድጋሚ ሙሉ ይሆናል። ስለዚህ ተጨማሪ ስቃይ ያለ መፍጠር ኃላፊነት አለባችሁ። ሙሉ ሂደቱን ባጭሩ ልንገራችሁ። አስቡ። ውስጣዊ ስሜታችሁን በትኩረት ተመልከቱ። የስሜት ህመም አካል ይህንን ፔን ቦዲ መኖሩን አምናችሁ ተቀበሉ። ስለ ህመሙ አታስቡ። ስሜቱን ወደ ሐሳብ አትቀይሩ። ራሳችሁን ከዚያ ስሜት ጋር አታዘቡ። አሁን ላይ በመሆን በውስጣችሁ የሚሆነውን ነገር በሙሉ ተመልከቱ። ስሜታዊ ህመሙ ብቻ ሳይሆን ተመልካቹ ጭምር እንዳሉ ተገንዘቡ። ይህ አሁናዊ ኃይል ወይም ደግሞ የንቃተ ህሊናችሁ ሁኔታዊ ኃይል። በመቀጠል የሚሆነውን ዝም ብላችሁ ተመልከቱ። ሐሰተኛ ማንነት ወይም ደግሞ ኢጎ ስሜት አካል ህመም አሊያም ደግሞ ፔን ቦዲ መሆኑን እንደ ምስክር ወይም ደግሞ እማኝ ሆኖ መገኘት ሲችል በውስጣችሁ ምን እየተካሄደ እንደሆነ መመልከትና መረዳት ሲችሉ ኃይል ለዋጭ መሳሪያ ወይም ደግሞ ትራንስሚሽን በእጃችሁ ይገባል። በሂደቱ መጀመሪያ ላይ ማንነታችሁ ከስሜት መምካል ወይም ደግሞ ፔን ቦዲ ለመነጠል ውስጣዊ ተቃውሞ ይፈጠራል። ምናልባትም የማንነታችሁ ትልቁ አካል ሆነ። ይህ ማለት ከስሜት ህመም አካል ወይም ደግሞ ፔን ቦዲ ላይ ሐዘንተኛ ወይም ራስን ፈጥራችኋል ወይም አእምሯችሁን የፈጠረውን ሐሰተኛ ማንነት እንደ እውነተኛ ማንነታችሁ ተቀብላችሁ ኖረዋችኋል ማለት ነው። ስለዚህ ያን ማንነት ከማጣት ይልቅ ህመምና ስቃይ የሚችላችሁ መኖሩን ትመርጣላችሁ። የዚህ አይነቱ ውስጣዊ እምቢተኝነት ሲገጥማችሁ ከስሜት ህመሙ ጋር ያላችሁ ግንኙነት በጥሞና ተመልከቱ። በንቃተ ህሊና ስታጤኑት ተቃውሞ ይቆማል። ሙሉ ትኩረታችሁ በስሜት ህመም አካል ወይም ፔን ቦዲ ላይ በማድረግ ስትቃኙት የለውጥ ሂደት ወይም ትራንስሚሽን ይጀምራል። ይህንን ማድረግ የምትችሉት ራሳችሁ ብቻ ናችሁ። አዎ ራሳችሁ ብቻ ነው። ሌላ ሰው የለውጥ ሂደቱን ሊፈጽምላችሁ አይችልም። ምናልባት መንፈሳዊ መምህራን ወይም የስነ ልቦና ሐኪሞች ወይም ቴራፒስቶች ከአእምሮ ባሻገር ያለው ደረጃ ላይ ከደረሱ የእናንተን የለውጥ ሂደት ሊደግፉ ይችላል። ከእነርሱ ጋር መሆናችሁ በንቃተ ህሊና ትቆዩ ዘንድ ያግዛችኋልና ነው። የፍርሃት መነሻ ወይም ደግሞ መፈጠሪያ the origin of fear። ፍርሃት የስሜት ወይም ህመም ስቃይ አንድ መሰረታዊ አካል እንደሆነ ተናግሯል። ፍርሃት እንዴት ይፈጠራል? ለምንድነው በሰው ህይወት ውስጥ ብዙ ፍርሃት የኖረው? ከልክ ያላለፈ ፍርሃት ራስን ለመጠበቅ አስፈላጊ አይደለም እንዴ? ለምሳሌ እሳት የማልፈራ ከሆነ እጄን እሳት ውስጥ በመክተት ልቃጠል ይችላል። እነዚህ ሁለት ጥያቄዎች ናቸው። እጅህን እሳት ውስጥ የማትከተው ስለምትፈራ ሳይሆን እሳቱ ሊያቃጥልህ እንደሚችል ስለምትፈራ። ራስን ከአደጋ ለመጠበቅ ፍርሃት አያስፈልግም። መጠነኛ የተፈጥሮ እውቀት በቂ። አንድ ሰው በእሳት ቢያስፈራራን ለተጋረጠብን አደጋ የምንፈጥረው ደመነፍሳዊ መሸማቀቅ ፍርሃት ይመስላል። ይሁን እንጂ እኛ የምናወራው ፍርሃት የሚፈጠረው በዚህ የስነ ልቦና መሰረት አለ። የፍርሃት አፈጣጠር ከአደጋ ስሜት ጋር የተለያየ ነው። ፍርሃት በተለያየ ጊዜ ይከሰታል። በጭንቀት፣ በውጥረት፣ በጥላቻ፣ ምክንያት የለሽ ፍርሃት ወይም ደግሞ ፎሊያና የመሳሰሉት። የዚህ አይነት ስለ ልቦናዊ ፍርሃት ሊሆን የሚችል ነገር የሚወለደው እንጂ በመሆን ላይ ያለ ነገር የሚፈጠር። እናንተ አሁን ላይ ብትገኙ አእምሮ ግን ወደፊት ላይ ተገኝቷል። ይህ የስጋት ክፍተት ወይም ደግሞ የስጋት ትልቅ ክፍተት ይባላል። ማንነታችሁን ከአእምሮ ጋር አያይዛችሁ ከተቀበላችሁ በዚህ የስጋት ክፍተት ጋር በቋሚነት ትዘልቃላችሁ እንደማለት። ከዚህ በተጨማሪ የአእምሮ የማንነታችሁ መገለጫ ነው። ሕይወታችሁን ሐሰተኛው ኢጎ ይመራል። ኢጎ በአጠቃላይ ለስጋት ተጋላጭ ስለሆነ
ሁሉ ጊዜ በፍርሃት ይመራቸዋል። ስሜቶች ሰውነት ለአእምሮ የሚሰጠው አጸፌታዊ ምላሾች መሆናቸውን አስታውሱ። ሰውነት ከሐሰተኛው አእምሮ ሰራሽ ከሆኑ ማንነት ወይም ደግሞ ከኢጎ ምን አይነት መልእክት ይደርሰዋል? ጥያቄው ለእናንተ አደጋ ላይ የሚል የዚህ አይነት መልእክት የሚፈጠረው ስሜት ፍርሃት ወይም ፌር ይባላል። ይሄ ነው ፍርሃት። ፍርሃት የተለያዩ መንስኤዎች ያሉት ይመስላል። ለምሳሌ የኪሳራ ፍርሃት፣ የውድቀት ፍርሃት፣ የመጎዳት ፍርሃትና የመሳሰሉት መጥቀስ ይቻላል። ትልቁና ዋናው የኢጎ ፍርሃት ግን ሞትን መፍራት ነው። አዎ ሞትን መፍራት። ኢጎ ሁል ጊዜ ሞት አጠገቡ እንዳለ ይሰማል። ይህ የሞት ፍራቻ መላውን የህይወት መስተጋብር ያናጋል። የግጭቶች መንስኤውም ይኸው ነውና ነው። ኢጎ መሳሳትን ይፈጥራል። መሳታት እንደ ሞት ይመለከተዋል። በዚህ ፍራቻ የተነሳ በርካታ ጦርነቶችና የግል መቃቃሮች ተፈጥረዋል። ማንነታችሁን ከአእምሮ ከለያችሁ የዚህ አይነት ፍርሃት የምታስቡትና ስሜታችሁን በትክክል መረዳትና ማየት ትችላላችሁ እንደማለት። እውነተኛ ማንነታችሁ ከውስጣዊ እውነተኛ ስፍራ የሚመጣ መሆኑን ስትገነዘቡ ፍርሃት ከውስጣችሁ ይወጣል። ከሌሎች ጋር ወደ ኃይል ግጭት አታመሩ። በሌሎች ላይ ኃያል ለመሆን የሚሞክር ሰው በጉብዝና የተጋረደ ደካማ ሰው። እውነተኛ ኃይል ከውስጣችሁ የሚመነጭ ነውና። ሌላኛው ጥያቄ ደግሞ የኢጎ ሙሉነት ፍለጋ ወይም ደግሞ the ego search for wholeness ነው። የኢጎ ጎደሎነት፣ አናሳነትና ሙሉ ያለመሆን አመለካከት ሌላኛው የስሜት መገለጫ ነው። የኢጎ የበታችነት በአንዳንዶች ላይ በጉልህ የሚታወቅ፣ ሌሎች ላይ ደግሞ በጉልህ የማይታይ በግልጽ የሚታይ ሲሆን ግለሰቡ ብቁ ያለመሆን ወይም ዋጋ ቢስ የመሆን ስሜት ይታያል። በግልጽ የማይታይ ሲሆን ደግሞ በተዘዋዋሪ የሚገለጥ የጉጉት ስግብግብነትና መፈለግ ስሜት ሆኖ ይታያል። ሁለቱም አይነት ሰዎች የራሳቸው ኢጎ ለማርካትና ውስጣዊ ጉለታቸውን ለማሟላት ይላፋሉ። ስለራሳቸው ጥሩ እንዲሰማቸውና ሙሉ የሆኑ እንዲመስላቸው ሲሉ ሀብትና ዝና፣ ገንዘብ፣ ስራ፣ ስኬት፣ እውቅና እንዲሁም ትኩረት ለማግኘት ብዙ ይደል። ይህንን ሁሉ ቢያገኙ ግን ውስጣዊ ክፍተቱ በፍጹም የማይሆን በኢጎ የተቃኘ አእምሮ የሚመራችሁ ከሆነ ከእውነተኛ ሰላምና እርካታ ታገኙ። በየጊዜው ፍላጎታቸውን ማርካት ብትችሉ ይባል ከጊዜያዊ እርካታ የዘለለ ሙሉነትን በፍጹም አያገኙ።